እንደምናችሁ ዛሬ ያውቃለሁ ብዬ ሳይሆን ትንሽ ካነበብኩት ሀሳቤን ላካፍላችሁ ብዬ ነው። ብዙ ጊዜ ደግሞ አውቃለሁ ብዬ ሳይሆን አለማወቄን ይዤ ነው እናንተ ፊት የምቀርበው። ባዶ ነኝ። ከእናንተ ብዙ መማር እፈልጋለሁ። ባገኘሁት አጋጣሚ ሁሉ ስለ መጽሐፍ ቅዱስ ባወራ፣ ስለ ጌታ ባወራ፣ ስለ እግዚአብሔር ቃል ባወራ ደስ ይለኛል። ዛሬ ግን የማካፍላችሁ ስለ መለኮት ነው። አሁን እያነበብኩት ያለው መጽሐፍ አለ። መለኮትነት ጌታ ኢየሱስ ክርስቶስ በመለኮት ከዘላለም የነበረ ይላል መጽሐፉ። ጌታ ኢየሱስ ክርስቶስ በመለኮትነቱ ከዘላለም የነበረ አሁንም በሰማይ በአብ ቀኝ ያለ፣ አሁንም ከዘላለም በፊት በመለኮትነቱ ነበረ። አሁን ደግሞ በሰማይ በአብ ቀኝ ያለ፣ ሁሉንም አሳልፎ ሰማይና ምድርን የተሸከማቸውንም ሁሉ፣ ምድር የተሸከመችውን ሰማይም የተሸከሙትን ሁሉንም አሳልፎ የሚኖር ዘላለማዊ አምላክ ይላልና ለዚህ ማረጋገጫ የሆነኝ ዘንድ ያገኘሁት ቆላስይስ 2:9 አንደኛ ጴጥሮስ 3:22 እና ዕብራውያን 7:23 ላይ ነው። እስቲ ይሄንን አብረን እናንብበው እስቲ። ለምሳሌ ቆላስይስ 2:9 ላይ ምን ይላል? በእርሱ የመለኮት ሙላት ሁሉ በሰውነት ተገልጦ ይኖራልና። በእሱ የመለኮት ሙላት ሁሉ በሰውነት ተገልጦ ይኖራልና ለአለቅነትም ለስልጣናትም ሁሉ ራስ በሆነ በእርሱ ሆናችሁ ተሞልታችኋል። ይሄ ደስ የሚል አባባል ነው። እንግዲህ በሱ በኩል ተሞልተናል፣ የቀረብን ነገር የለም። ሃሌሉያ። ዕብራውያን 7 ደግሞ ምን ይላል? ዕብራውያን 7:23 እርሱ ግን ለዘላለም የሚኖር ስለሆነ የማይለወጥ ክህነትም አለው። የማይለወጥ ክህነት፣ ለዘላለም የሚኖር ጌታ ኢየሱስ ክርስቶስ ለዘላለም የሚኖር የማይለወጥ ክህነት ነው። አንደኛ ጴጥሮስ 3 ላይ ደግሞ የሚገርም አባባል ነው። አንደኛ ጴጥሮስ 3:22 ላይ ምን ይላል መሰላችሁ? እርሱ መላእክትንና ስልጣናትን ኃይላትም ከተገዙለት በኋላ ወደ ሰማይ ሄዶ በእግዚአብሔር ቀኝ አለ። ከመላእክትም ከኃይላትም ከስልጣናትም ሁሉ በላይ የሆነ ኢየሱስ ክርስቶስ ነው የምናምነው። እንግዲህ ይሄ ቃል የተጻፈው በእኛ በሰዎች አይደለም፣ ወይም ጥሩ በሚባሉ የድሮ ሰዎች ተሰብስበው ይሄ እንዲሁም ብለው አስተካክለው የጻፉት አይደለም። በምክርና በተግሳጽም የተሰራ አይደለም። ይሄን ለማዘጋጀት ብዙ ደም፣ ብዙ ዋጋ ተከፍሏል። ይህ የእግዚአብሔር የመለኮት እስትንፋስ ያለበት እግዚአብሔር ቃል ኢየሱስ ክርስቶስ መለኮት ነው። ከዘላለም በፊትም ነበር፣ ከዘላለም በኋላም አለ። ኢየሱስ ክርስቶስ ለዘላለም ይኖራል። ሰማይና ምድር ያልፋል እንጂ እሱ አያልፍም። ይሄ ቃሉ ደግሞ ሕይወት አለው። እምላችሁን ብትሰሙ ቃሌ ሕይወት አለው ነው የሚለው ክርስቶስ ራሱ። እምላችሁ ብትሰሙ ሕይወትን ታገኛላችሁ፣ ሕይወትን ትቀበላላችሁ፣ የምድርንም በረከት ትበላላችሁ ይላል። የዘላለም አምላክ የሆነ ኢየሱስ ክርስቶስ በሞቱ ያዳነን፣ በትንሣኤው ያጸደቀን፣ ከዘላለም ሕይወት እስራት ነፃ ያወጣን ኢየሱስ ከቅድስት ድንግል ማርያም ተወልዶ ሁሉን ነገር ይተዋል ለእኛ ሲል፣ ለእኔ ሲል። እኔ ብዬ ባወራ ደስ ይለኛል። እኔ ጋር የነበረው ክፋት፣ እኔ ጋር የነበረው ኃጢአት፣ በእርግጥ ሌላ ሰው አልጎዳው ማለት ሆን ብዬ እንዲህ ሰው ሊጎዳ አልሄድኩም። ግን እኔ ጨምላቃ ነበር። በጣም መጥፎ፣ አማርኛው ራሱ አይገልጸኝም። ያንን ኃጢአቴን እኔ ገና ኃጢአት ውስጥ ሳለሁ ሆኖ የዛሬ 2000 ዓመት የተሰቀለልኝ እኔ ተወልጄ ገና ኃጢአትን ሰርቼ ጌታ ይባላል። ከዛ አይነት አስቀያሚ ህይወት ወጥቻለሁ። ለምን? ኢየሱስ በከፈለልኝ ደም። ሌላ ስራ የለም፣ የቀረ ስራ የለም። ይህ ቀርቷል፣ ይህ እኮ ቀርቷል እዚህ ጋር አይባልም። የዘላለም አምላክ የሆነው ኢየሱስ ክርስቶስ እሱ ጌታ።
ተፈጸመ ነው ያለው መስቀል ላይ አይደለ? አለቀ። ስራችን ሰርቶልን ሄዷል። አሜን። ኢየሱስ ክርስቶስ የዘላለም አምላክ ነው። ተባረኩ። ወዳችሁ